የምንጠቀምበትም ሲም ካርድ ፒን ኮድ ዜሮ ማድረግ ወይም ደግሞ ኦፍ ማድረግ ጉዳት እንዳለው ታውቃላችሁ። እንዴት አድርጋችሁ ኦፍ ካደረጋችሁትም ዛሬውኑ ፒን ኮድ አስተካክሉለት። ሌላው ደግሞ በፊት ሲም ካርዱ ስትገዙት አብሮ የመጣ ኮድ ከሆነ እናንተ በምታስታውሱት እንዴት እንደምታስተካክሉ አይፎን ላይ ያሳያችኋለሁ ማለት። በቀጥታ ወደ ቪዲዮ እንሂድ። በቀጥታ ሴቲንግ ላይ እንገባለን። ሴቲንግ ላይ ከገባችሁ በኋላ ለእኔ አዲስ ናችሁ ሲደመሯንና ልብ ቅርጹን ንቁ ወደታች ሞባይል ዳታ የሚለውን ትነኩታላችሁ። ከዛ በመቀጠል ሲም ፒን የሚላለ እሱን ትነኩና ፒንኮዱ መቀየር ከፈለጋችሁ ቼንጅ ፒን ብላችሁት አሁን ላይ ያላችሁን ፒንኮድ አስገብታችሁ ከዛ በኋላ የሚጠይቃችሁ አዳዲስ ፒንኮዶች አሉ። እነሱን ፒንኮዶች አስገብታችሁ ሴቭ ማድረግ ነው። እርግጠኛ ግን ኦን መሆኑን ሹር ሁኑ ማለት ነው። ምክንያቱም ሴንሲቲቭ የሆኑ ኢንፎርሜሽኖቻችንን፣ ኢሜይሎቻችንን ሰዎች ሲም ካርዳችንን ተጠቅመው ሪከቨር ሊያደርጉ ይችላሉ። ቴሌብር፣ ሞባይል ባንኪንግ ብዙ በስልካችን ኮንፈርም የሚደረጉ ወሳኝ የሆኑ ነገሮች ስላሉ ሲም ካርዳችሁ ያለ ፓስፖርት ባይሆን የሚል ምክር አለኝ። ከጠቀማችሁ ይህን ቪዲዮ ሼር አድርጉት።